የጽድቃችን ፀሐይ ድንግል የወጣባት ብርት ሰሌዳ ድንግል እናታችን ድንግል ሶልያና በጸዳልሽ ታየን ከበርን እንደገና። የሚያነጻን መድኃኔዓለም ነው። የምንነጻው ደግሞ ማረን ብለን ንስሐ ገብተን ሥጋውን ደግሞ ስንቀበል ነው። እየተሰበሰብን እንደ ክምር ብንናድ ምሕረት አናገኝም። እመኑኝ፣ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛን ብቻችንን የሆን እየመሰለን የተሸበር ነው። አታውቁም ወይ? ለምንድን ነው የምትደነግጡት? ኢየሱስ አይሰበክም በኦርቶዶክስ ቤተክርስቲያን ሲባል ብዙ እኮ የምትደነግጡ ሰዎች አላችሁ። እንዲያውም አንዳንዶቻችሁም አብራችሁ ሁሉ ታማላችሁ ቤተክርስቲያን። አዎ ልክ ነው፣ ክርስቶስ አይሰበክም የምትሉ ሰዎች አላችሁ። አንዱ የሚበላው አጥቶ አስፋልት ላይ ያድራል፣ ረሃብ መሮታል። አንተ ደግሞ ለቤት ኪራይ የምከፍለው እያለ የአከራይዋ ጠባይ ነው የመረረ ወይ ጥጋብ። ይሄ እንደው እናቱ የሞተችበት ባዶ ሆኖ መገኘት ሁሌ ማጣት ይመስላችኋል ክርስቲያኖች? በፍጹም አይደለም። እግዚአብሔር ዝቅ ሲያደርግ ለተለየ ነገር እያለማመደን። ደሙን አፍሷል፣ ሥጋውን ቆርሷል፣ ዘመንን ባርኮ ሰጥቶናል። ምን እንዲያደርግልን ነው የምንፈልገው? እንኳንስ እናንተ እኔም ቢሆን እዚህ መቆም ደስ የሚያሰኘኝ አይደለም። የእግዚአብሔርን መልእክት እንደ ቤተ ክርስቲያን ሐሳብ ለማድረስ ነው እንጂ ቁጭ ብዬ ለኃጢአት እያለቀስኩ ብኖር ደስታዬ ነው፣ እውነት ለመናገር። ስለዚህ መድኃኔዓለም እንዲያነጻን፣ ሳንነጻ የሰላም ሀገር እንፈልጋለን። ሳንቀደስ እግዚአብሔር ሆይ ውረድ ፍረድ እንላለን። በየት ይውረድ? ማን ያስወርደው? ማን ያስመጣው? በራችን ዘግተን ልባችን ተቆልፏል። ስጥጡ አልባሲክሙ አልባቢክሙ ዋኮ አልባሲክሙ፣ ልብሳችሁን ሳይሆን ልባችሁን ቅደዱት ብሎ ተናግሯል። መድኃኔዓለም ሁላችንን የሚያንጻን ይቅር ይበለን፣ በምሕረት ዓይን ይመልከተን። እንግዲህ ዘመዶች፣ ዝናቡ የሰፈሩን ቆሻሻ ሁሉ ሲያጸዳ እኛ ከነ ቆሻሻችን መስከረም እንዳይጠባ ሁላችንም ንስሐ እንግባ። እውነቴን ነው የምነግራችሁ፣ ከላይ እስከታች ሁላችንም ንስሐ እንግባ። ከነገ ሰኞ ጀምሮ ንስሐ እንግባ። እኔም ለራሴ እገባለሁ። እውነቴን ነው የምነግራችሁ። መድኃኔዓለም ደግሞ አንጽቶ የማይደፈርስ ውሃ ነው። ከአንድ ኩሬ 10 ሰው ቢታጠብበት ይደፈርሳል። መድኃኔዓለም ግን ዓለም ሁሉ ቢታጠብበት የማይደፈርሰው ውሃ፣ ንጹሕ ውሃ እሱ ነው። የማይጸየፈን ውሃ፣ የማይከለከል ውሃ፣ ነፍስን የሚያነጻ ውሃ፣ ልብን የሚቀድሰው ውሃ፣ ቆሻሾቹን አንጽቶ ብርሃን የሚያለብሰው ውሃ ያ ክርስቶስ በዘሩ የነበረች እግዚአብሔር በደሙ ይቀድሳል። የአዳም ተስፋ እንቁ ጻዳ የጽድቃችን ፀሐይ ድንግል የወጣባት ብርት ሰሌዳ ድንግል እናታችን በዘሩ የነበረች ሶልያና በጸዳልሽ ታየን ከበርን እንደገና። የጽድቃችን ፀሐይ ድንግል የወጣባት ብርት ሰሌዳ ድንግል እናታችን ድንግል ሶልያና በጸዳልሽ ታየን ከበርን እንደገና። ጻድቃን ቅዱሳን የተጋደሉት ለዚህ ስም ነው፣ የሞቱት ለዚህ ስም ነው።
የተንከራተቱት ለዚህ ስም ነው። ዋጋ የከፈሉት ለዚህ ስም ነው። ምክንያቱም ይሄን ስም ማንም ይሄ ዓለም ከሚያውቀው በላይ ይረዱታል፣ ያውቁታል። የሙሽራቸው ስም ነው። የአባታቸው ስም ነው። መስቀል ላይ በደም የቀላ ስም ነው። የደቀቀበት ስም ነው። መስቀል ተሸክሞ የተደፋበት ስም ነው። ይሄ ስም ለኛ መድኃኒት ነው፣ ለኛ ሕይወት ነው። ለሱ ግን የሞተበት ስም ነው። የቆሰለበት ስም ነው። የተወጋበት ስም ነው። የታረደበት ስም ነው። የተጎተተበት በገመድ የሊቃነ ካህናቱ መጫወቻ የሆነበት ስም ነው። ይሄን ስም ቤተክርስቲያን እንዴት አታውቀውም? ሙሽራዋን እንዴት በፍቅር እንደምትጠራው አታውቁም? ይቺ ቤተክርስቲያን ሙሽራይቱ ቤተክርስቲያን ዕለት ዕለት በቅዳሴ እንዴት አድርጋ እንደምታሞናሙኑ አታውቁም? አባቶቻችን ይህንን አሁን እምላችሁን ምስጋና እንዴት ወገባቸውን ታጥቀው እንደሚያመሰግኑበት አታውቁም? እንደሚመንኑበት አታውቁም ወይ? ለዚህ ስም እንጀራ እንደሚተው ውሃ እንደሚተው ለዚህ ስም ብቻቸውን እንደሚሆኑ እያለቀሱ እንደሚኖሩ ይሄን አታውቁም ወይ? ለምንድን ነው የምትደነግጡት? ኢየሱስ አይሰበክም በኦርቶዶክስ ቤተክርስቲያን ሲባል ብዙ እኮ የምትደነግጡ ሰዎች አላችሁ። እንዲያውም አንዳንዶቻችሁም አብራችሁ ሁሉ ታማላችሁ ቤተክርስቲያን። አዎ ልክ ነው ክርስቶስ አይሰበክም የምትሉ ሰዎች አላችሁ። አዎ ልክ ነው እዚያ ቤት ወንጌል የለም የሚል ሰው አለ ከዚህ ወጥቶ። በጣም ደግሞ አብዛኛው ቤተክርስቲያኗን የሚተቻት ከዚህ የወጣ ሰው ነው። ክርስቶስን እንደማታውቅ አድርጎ የሚገልጣት። ወዳጄ እንዴት አድርጋ ቅዳሴውን እንዴት እንደ ፊልም እንዴት እንደ ስዕል አድርጋ በአይምሮአችን እንደምትስለው ይሄን አስተውላችሁ ታውቃላችሁ? ስታስቀድሱ ከመጸነሱ ጀምሮ እስከ እርገቱ ድረስ ያለውን እንዴት አድርጋ እንደምትተርከው ይሄን ታስተውሉታላችሁ? የለም ዓለም ላይ የለም የጌታ ሥጋና ደም የሚቀርብበት ከዚህ ቤተክርስቲያን ውጭ ሌላ ዓለም ላይ የለም። እንዴት እንደሚከበር እናንተ ራሱ ማትቆርቡት ስለምትፈሩ አይደለም፣ ስለምታከብሩት አይደለም። አትቆርቡ አይደለም። በጣም መፍራታችሁን እያደነኩላችሁ እንዳይመስላችሁ፣ ግን ደግሞ በጣም ስለምታከብሩት ቤተክርስቲያን አክብራ ስለነገረቻችሁ የጌታን ሥጋና ደም ብዙዎቻችሁ ለመቁረብ ትፈራላችሁ። ለምን? ክርስቶስን የምታከብር ይቺ ቤተክርስቲያን ብቻ ናት። በልኩ የምታከብር በሚገባት የምታከብር የምትገልጠው የማይቀማ እድል የማይቀማ ሀብት እያለች ለሆነ ትልቅ ዓላማ እያዘጋጀ ነው። ተመልከቱ። ሙሴን እኮ የበግ ጠባቂ አድርጎ ያስቀመጠው ለምን መሰላችሁ? በኋላ ላይ እስራኤላውያንን የሚመራ መሪ ስለሆነ በበጉ እያለማመደው እኮ ነው። በግ እኮ ስንት አይነት አመል አለው። አንዱ ልጋጥ ይላል፣ አንዱ ልኮብልል ይላል፣ አንዱ ይጋጫል፣ አንዱ ይማታል፣ አንዱ ጭቃ ውስጥ ይንከባለላል፣ አንዱ ውሃ ይጠጣል። ይህንን ሁሉ የበግ አመል ሙሴን 50 ዓመት እንዲለማመድ አደረገው እግዚአብሔር። በ30 ዓመቱ ነው ከግብጽ የወጣው። 50 ዓመት ሙሉ በግ ጠባቂ አደረገው። 50 ዓመት ሙሉ ይሄንን በግ ያስጠበቀው ግን ተዋርዶ እንዲቀር ስለፈለገ አይደለም። እንደ በግ የመሰላቸውን ህዝቡን መጠበቅ የሚችልበትን ጥበብ በበጎቹ ሊያስተምረው ስለፈለገ ነው። ታዲያ ዝቅ ማለት ሁሌ ውርደት ይመስላችኋል? ባዶ ሆኖ መገኘት ሁሌ ማጣት ይመስላችኋል? ክርስቲያኖች በፍጹም አይደለም። እግዚአብሔር ዝቅ ሲያረግ ለተለየ ነገር እያለማመደ ነው። እግዚአብሔር ዝቅ ሲያረግ ከፍ ላለው ዓላማ ከእንዲሁ እያዘጋጀ ነው። እመኑኝ፣ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛንን ብቻችንን ይሆን እየመሰለን የተሸበርነው፣ እኛንን ብቻችንን ይሆን እየመሰለን የደነገጥነው፣ እኛንን ምን ዱብዳ የደረሰብን እየመሰልን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። ለዚህ ነው እኔ ካንተ ጋራ እሄዳለሁ የሚለው ሙሴ። የትም እንሁን የት፣ በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። ለዚህ ለኃጢአት ከተሰጠ ከሕይወት መርገምን ከመረጠ ለሞት ከተሰጠ ከንቱ ኑሮ ማነው የሚያድነኝ ሞት ሰብሮ? ሥጋ በሥጋ ሕግ ይስበኛል፣
መንፈስ በመንፈስ ይጠራኛል። ለየትኛው ጌታ ተገዝቼ የቱን እመርጣለሁ አንዱን ትቼ? ኃጢአት እሠራና ይጨንቀኛል። አምላኬ ሲለየኝ ይሰማኛል። ጌታዬ ሲለየኝ ይሰማኛል። አምላኬ ሲለየኝ ይሰማኛል። ለዚህ ለኃጢአት ከተሰጠ ከሕይወት መርገምን ከመረጠ ለሞት ከተሰጠ ከንቱ ኑሮ ማነው የሚያድነኝ ሞትን ሰብሮ? ከእግዚአብሔር ጋር ጊዜ የሌለው ሰው እግዚአብሔርም ከእሱ ጋር ጊዜ የለውም። ለእግዚአብሔር ጊዜ ከሌላችሁ እግዚአብሔርም ለእናንተ ጊዜ አይሰጥም። ለእግዚአብሔር እንዴት ጊዜ ታጣላችሁ? እኔ እኮ ይገርመኛል። እግዚአብሔር የቲክቶክን ሩብ ይደርሰዋል ዛሬ? እስኪ ንገሩኝ፣ ይደርሰዋል? እንዴት ተጣድፎ ሰው እንዴት ተጣድፎ የዘወትር ጸሎቱን እንዲሁ ያም ካደረሰ ነው ተጣድፎ ጨርሶ፣ ግን ፌስቡክ ላይ ቲክቶክ ላይ ግን ተጥዶ ነው የሚውለው። ለምንወደው ሰው የምንሰጠው ብቸኛው ስጦታ ምን እንደሆነ ታውቃላችሁ? ምንድን ነው? ጊዜ ነው። ጌታችን ኢየሱስ ክርስቶስ ለሚወዳቸው ሰዎች ጊዜ በመስጠት ነበር ፍቅሩን የሚገልጥላቸው። ለቤተሰብ ጊዜ ሊኖር ሰው ባል ለሚስቱ ጊዜ ሊኖረው ይገባል። ሚስት ለባል ጊዜ ሊኖር ይገባል። ለልጆች ጊዜ ሊኖራችሁ ይገባል። እናንተ ጊዜ ትሰጣላችሁ? ቶሎ አልገባው ላለ ሰው ጊዜ ትሰጣላችሁ? አንተ ደደብ እስከ መቼ ድረስ ነው ከአንተ ጋር የምንወረው አትሉ? ጊዜ ትሰጣላችሁ? ቁማችሁ ትቆይታላችሁ? ሰው እስኪስተካከል፣ ጠባዩ የከፋ ሰው እስኪስተካከል ትቆያላችሁ? ወዲያው ነው። ማንን አይቆይም። አሁን ጥሎ መሮጥ ነው በቃ። እና ቆዩት እስቲ፣ ሁሉንም ሰው ቆዩት፣ ይስተካከላል። ከቆየ ነው። በጊዜ የማይስተካከል ዲያብሎስ ብቻ ነው። ሰው ይስተካከላል። ከዛሬ ጀምሮ ዳዊት ድገሙ። የእውነቴን ነው የምነግራችሁ። እኔ እንደው በጣም ሰው ጭንቅ ነገር መጥቶ ሲያወራኝ ዳዊት ድገም ስለው ምን ይላል? እና እኔ እንግዲህ ምን ላደርግልህ ነው እንዴ? ችግር እኮ ነው እናንተ። እንዲሁ ዝም ብሎ እኔ በስመ አብ ወወልድ ወመንፈስ ቅዱስ ብዬ ግፍፍ ማድረግልህ መስሎሃል? ይዋ እንደሱ አይደለም። አብረን ነው የምንለማመደው። ይዋጥሩ አብረን ነው የምንለፋው። እግዚአብሔርን አብረን ነው የምንፈልገው። እየሰማችሁ ነው? አብረን እንፈልገዋለን። አባታችን እኮ ነው። እስቲ አባታችን ሆይ በሉ። ስለዚህ እግዚአብሔር ምናችሁ ነው? ታዲያ ልጁን የማይሰማ አባት አለ? የለም። ይሰማችኋል እግዚአብሔር። እውነቴን ነው። ዝም ብላችሁ አንኳኩ። አዲያ ግን ጠብቁት ደግሞ እዛው ላይ። ዕንባቆም እንደዛ አይደል ያለው? በመቆሚያዬ ላይ እጠብቀዋለሁ ፈጣሪ እናለ። ቢዘገይም ምን አይልም ያለ አይቀርም። እግዚአብሔር ቢዘገይም አይቀርም። ካስቀመጠህ ቦታ ብቻ ዝም ብለህ ቆይ። ዝም ብለህ በል። መልስ የለም በል ዝም ብለህ። አብርሃም 100 ዓመቱ ድረስ መልስ አላገኝም አይደለም? እግዚአብሔር በ100 ዓመቱ ግን መለሰለት።